ሰው ከእግዚአብሔር ቃል ስርቅ የእግዚአብሔርን ግሎሪ ወይም ክብር ማግኘት አይችልም። ሰው ሁል ጊዜ ትኩረቱ ከእግዚአብሔር ቃል ጋር የሚያገናኝ ከሆነ ከጊዜ ወደ ጊዜ መንፈሳዊ ነገሩ እየጨመረ ይሄዳል። ስለዚህ የሚያገለግሉትም እንዲሁም አማኞች ማንኛውም ሰው በእሱና በእግዚአብሔር ቃል መካከል ያለውን ህብረት ከጊዜ ወደ ጊዜ በማጠናከር መንፈሳዊ ፍሬዎችን በማፍራት ዓለምን፣ ሰይጣንን፣ ስጋን ማሸነፍ ይቻላል። ስለዚህ የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ እንዲህ ብሎ ይናገራል። በእኔ ብትኖሩ ቃልም በእናንተ ቢኖር የፈለጋችሁትን ብትለምኑ ታገኛላችሁ ይላል። ይህ የኢየሱስ ክርስቶስ ትምህርት ነው እና በጣም የሚገርማችሁ ነገር ሰው የሚፈልገው ነገር ሊኖረው ይችላል። ሰው የሚጠማው ነገር ሊኖረው ይችላል። ያ የሰው ልጅ የሚፈልገው ነገር በቃል ውስጥ ነው ያለ። እናንተን የሚያስፈልግ ነገር በእግዚአብሔር ቃል ውስጥ ነው ያለ። ትዳር ከሆነ በእግዚአብሔር ቃል ውስጥ ነው የምታገኙት። መንፈሳዊ ነገሮችን ሁሉ በእግዚአብሔር ቃል ውስጥ ነው የምታገኙት። ስለዚህ ሁል ጊዜ ከእግዚአብሔር አትርቁ። ከእግዚአብሔር አትርቁ ማለት ከእግዚአብሔር ቃል አትርቁ ማለት ነው በሌላ አገላለጽ። ምክንያቱም የእግዚአብሔር ቃል የእግዚአብሔር ማንነትን ያስተምራል። የእግዚአብሔር ቃል የእግዚአብሔር አይደንቲቲን ያስተምረናል። የእግዚአብሔር ማንነትን ያየነው ወይም የተማርነው ከሰው አይደለም፣ ከቃሉ ነው። የእግዚአብሔር ቃል የእግዚአብሔር ማንነትን ቁጭ አድርጎ ያሳየናል። እግዚአብሔር አምላክ እንደሆነ፣ እግዚአብሔር ዘላለማዊ እንደሆነ ያየነው የተማርነው ከእግዚአብሔር ቃል። እኛንም የሚያስተምሩት አባቶች ከእግዚአብሔር ቃል ነው ያዩት። እግዚአብሔር ማንነት ያዩት ከእግዚአብሔር ቃል ነው፣ የተማሩትም ከዛው ነው። እና እንዲህ ብዬ ልባርካችሁ፣ በዚህ ዓመት የፈለጋችሁት ነገር በናዝሬቱ በኢየሱስ ስም በእግዚአብሔር ቃል ውስጥ ያለ ነገር ያገኛችሁ። ስለዚህ ወደ ቀኝም ወደ ግራም ወደ ኋላም ወደ ፊትም ሳትንከራተቱ ሳትቸገሩ በእጃችሁ ላይ ያለውን ቃል በማንበብ በቃሉ ላይ ትኩረት በማድረግ ሁል ጊዜ ቃሉን በማሰላሰል መንፈሳዊ ኃይልን ማግኘት ትችላላችሁ። ጌታ ኢየሱስ ይባርካችሁ። ስለዚህ ከመዘመር በፊት ከማገልገል በፊት የትኛውንም ሥራ ከመስራታችሁ በፊት የእግዚአብሔርን ቃል አስቀድሙት። ቃሉን ቀድማችሁ አትስሩ። ለመዘመር፣ ለመተንበይ፣ የትኛውንም መንፈሳዊ ነገር ለማድረግ ከእግዚአብሔር ቃል ጋር ተገናኙ። you should to connect with the word of God። ከእግዚአብሔር ቃል ጋር ሁሌ ተገናኙ። አትርቁ፣ ከቃሉ አትርቁ። እሱ መንገድን ያሳያል። እሱ አቅጣጫን ያሳያል። የእግዚአብሔር ቃል ይመራል። የእግዚአብሔር ቃል ያግዛችኋል። የእግዚአብሔር ቃል እስከ መጨረሻ እንድትሄዱ እንድትራመዱ ኃይል ይሁንላችኋል። ኃይላችሁ የእግዚአብሔር ቃል ነው። መንፈሳዊ ምግብ ይሁንላችኋል። መንፈሳዊ መንገድ ይሁንላችኋል። የትኛው? የእግዚአብሔር ቃል። የትኛውን ትምህርት ብኖሪ፣ የትኛውም ሀብት ብኖሪ ከእግዚአብሔር ቃል ምትረክ ከሆነ እውነትን ነው የሚል እየሞትክ ትገኛለህ። ይህ ሞት ደግሞ መንፈሳዊ ሞት ነው። በነገራችን ላይ ሰው መንፈሳዊ ውድቀትም የሚወድቀው መንፈሳዊ ሞትም የሚሞተው ከእግዚአብሔር ቃል ስርቅ ነው። እግዚአብሔር ቃል ስርቅ ነው። ጌታ መልካም። ስለዚህ አትሙቱ። በእጃችሁ ላይ ቃል እያለ አትሙቱ። በውስጣችሁ ቃል እያለ አትሙቱ። በውስጣችሁ ብርታትን የሚሰጥ ኃይልን የሚሰጥ የሚከፍት የሚዘጋ ቃል እያለ አትሙቱ። አንዳንድ ሰዎች የሆነ መንፈሳዊ ነገርን ለማግኘት በየስፍራው በየከተማው ይሮጣል። ነገር ግን የሚያስፈልጋቸው ነገር በእጃቸው በውስጥሽ ኃይል አለ፣ በአንደበቲ ቃል አለ። ስለዚህ ተጠቀምበት።
በእጅ ላይ ያለው ቃል ተጠቀም። ጌታ ኢየሱስ ይባርካችሁ። ይህ መልእክት ለማንኛውም ሰው ሼር አድርጉት፣ ኮፒ ሊንክ ሪፖስት አድርጉት። ጌታ ይባርካችሁ። ተባረኩ።